ሩበን አሞሪም በዩናይትድ የመጀመሪያ ዓመቱ ህልም ወይስ ተስፋ ሰጣቸው? ሩበን አሞሪም በማንቸስተር ዩናይትድ ጥቅምና ጉዳት እና የወቅቱ ሁኔታ እንዘርዝላችሁ። ሰላምታችን ከቻናላችን ይድረሳችሁ እያልን ዛሬ በማንቸስተር ዩናይትድ እየሰራ ያለውን አሰልጣኝ ሩበን አሞሪም ዙሪያ የተለየ ዜና አለን። ላይክ እና ሰብስክራይብ እያደረጋችሁ እያልን ወደ ፕሮግራሙ እናልፋለን። ብዙዎቹ እየጠየቁ ነው፣ አሞሪም ለዩናይትድ ትክክለኛው ሰው ነው ወይ ይላሉ። እስቲ ጥቅሙ ጉዳቱና የሚያስደንቅ ለውጥ ዙሪያ እንነጋገር። ለምን ይመርጡታል? ጥቅሞቹን እንገራችሁ። በመጀመሪያ ግልጽ የሆነ ራዕይ ያለው ክሊር ቪዥን። አሞሪም በ3-4-3 የታወቀ የጨዋታ እቅድ አለው። ይህ ማለት እግር ኳስ እንዴት እንደሚጫወት በግልጽ ያውቃል። እናም ለቡድኑ ያለውን ራዕይ ማስተላለፍም ይችላል። ሌላኛው አዲስ ተስፋ ነው፣ ኒው ሆፕ። አሁን ለ2025 እስከ 2026 በዓመተ ምህረት የሚጀምረው የጨዋታው ወቅት አሞሪም እጅግ ተስፋ ያደረገበት ነው። ከባለፈው ዓመት ተለይቶ አሁን በጣም ተስፋ አድርጌያለሁ ይላል አሞሪም። ጉዳቶቹን ደግሞ እንገራችሁ። ከፍተኛ ግትርነት። አሞሪም በ3-4-3 እቅዱ በጣም ይታወቃል። በባለፈው ዓመት ቡድኑ ለዚህ እቅድ እንዳልተስተካከለ ቢገለጽም አሁንም አልተወውም። ይህ ግትርነት አንዳንዴ ውጤት ላይ ተጽዕኖ ማሳደር ይችላል። ሁለተኛው ደግሞ ቁጣ ነው። ለአንድ ከፍተኛ ውድድር ላይ ከወጣበት ጊዜ በጣም ተናዶ የመልበሻ ክፍሉ ውስጥ የነበረውን ቲቪ ሰብሮታል። ይህም በጣም ብስለት እንዳለው ያሳያል። እንደውም ድሮ ሰር አሌክስ ፈርጉሰን ሲናደድ ጫማው ሁሉ እንደሚወረውር እናስታውሳለን። የወቅቱ ለውጥ the change of mentioned። በባለፈው ዓመት አሞሪም እየተሰቃየው ነው ይል ነበር። ይህም ማለት ቡድኑ ላይ መቆየቱን እየተጠራጠረ ነበር። ነገር ግን ካጠገቡ ያሉት ሰዎች ተስፋ ሰጥተውት ቡድኑ ጋር ቆይ ብለውት ነበር። አሁን ግን ሁኔታው ተለውጧል። ለዚህ ዋነኛው ምክንያት ሁለት ነገሮች ናቸው። አዲስ ተጫዋችን እና አዎንታዊ አመለካከት new signing and ፖዚቲቭ ማይንድሴት ነው። አሁን ላይ ሁኔታዎች ተቀይሯል። አዲስ ተጫዋች ማስፈረም። ዩናይትድ ለአሞሪም የጠየቀውን አዳዲስ ተጫዋቾች ገዝቷል። እንደ ማቲያስ ኩና፣ ብሪያን እምቡሞ፣ ቤንጃሚን ሼሽኮና ሰላመንስ ያሉ ታዋቂ ተጫዋቾችን አስፈርሞለታል። ሁለተኛው ደግሞ አዎንታዊ አመለካከቱን እንመልከት። አሞሪም አሁን ስለ ቡድኑ መንፈስ በጣም ጥሩ ነው ይላል። ከመከራከሪያ ነጥቡ ወደ ተስፋ እየቀየረው ነው። በመጨረሻም አሞሪም እየጠየቀውን ተጫዋች አግኝቷል። የገጣሚው ራዕይ በዩናይትድ ይተርካልናል ማለት ነው። አሁን ላይ ተስፋ እያሳየን ይገኛል። እናም ተጫዋቾቹን እየተግባቡም ይመስላል። 4 አሸንፎ 3 ተሸንፎ 1 አቻ ወጥቷል። እናም ለመጪው ጊዜ ተስፋ እያደረግን ላይክ እና ሰብስክራይብ እያደረጋችሁ እያለን እዚህ ጋር እንሰናበታለን።